አዳማ ላይ ትንሽ አስቸግሮኛል አለ ቢሮ ቢባል ቢምቢው ነው። ቢምቢ አስቸግሮኛል። ቢምቢ በጣም አስቸግሮታል እና አጎበሩ ደግሞ እንዳለበስ እሱ ይጨንቀኛል፣ ያፍነኛል። እኔም አልወደውም አጎበር ምናምን በጣም ነው። ግን እኔ ለምን እንደሆነ ያላቅም ቢምቢ አንድ ቀን ነክቶኝ አያውቅም። ለምን እንደሆነ እኔ ደሜ አይወደውም መሰለኝ። አዎ ደም ይመርጣል። የሚጣፍጥ ደም ምናምን ነው። ኦኬ ሰላም ፋሚሊያንስ እንዴት ናችሁ? እንግዲህ ዛሬ ከአዲስ ሰው ጋር የመጣ ነው። እንግዳ አለኝ። በጣም ማከብረው ሰው ነው። ከሱ ጋር እንግዲህ አዳማ ናዝሪት ላይ መጥቶ የሚያሳልፈውን ህይወት እና ደስ የሚል ከተማ ነች አይደለችም የምትለውን ነገር አብረን እናወራለን። ምንስ እንዳጋጠመው ምንስ እንዳየ አብረን እናወራለን። ፋሚሊያንስ ወደ ክብሩ እንግዳችን። ሰላም ፋሚሊያንስ እንዴት ናችሁ? ዛሬ ከአዲሱ ኢንጂነር ጋር ነን እና አዳማን በጣም ወዷታል አይደል? አዳማ ደስ ትላለች። አዳማ በጣም ደስ የምትል ከተማ ነች። እኔም ወድጄዋለሁ። ባይዘው በጣም ነው የወደድኩት። ያው የፍቅር ሀገር ናት። እንግዲህ ሶስተኛ ጊዜ ነው አዳማ ማምጣት ሲቆጠርብኝ፣ ሶስተኛ ጊዜ ሆኖብኛል። ባለፈው ሲመጣ አልተመቸኝም ነበር። 1-2 ሰዓት ቆይቼ ከዛ ተመለስኩ አዲስ አበባ። ሁለተኛ ጊዜ ላይ ሲመለስ ከልጄ ጋር ተገናኘው። ዮርዲ ይባላል። ዮርዲ በጣም ደስ የሚል ሰው ነው። ከዛ በኋላ ሶስተኛ እንድመለስ አደረገኝ። ያው እንግዲህ ትናንትናው መጥቼ እሱ ጋር ደውዬ ያው አንድ ላይ ውለን ከሱ ጋር እዚህ ያደረ አሁን ጠዋት ቁርስ አንድ ላይ ይበላን፣ የተጫወትን፣ ቡና የጠጣን። እንዴት ደስ ይላል። አዳማ ፍቅር ነው። አሁን እንግዲህ እንደምታዩት አዳማን በጣም ወዷታል። እኔንም ወዶኛል። ባይዘው አዳማን ብቻ ሳይሆን እኔንም ወዶኛል። እኔም የምር በጣም ወድጄዋለሁ። አሪፍ ሰው ነው እና ልክ እንደሱ አዳማ መምጣት የምትፈልጉ ደውሉልን። እኔ ደግሞ ሲመለስ ለጓደኞቼ እነግራቸዋለሁ። ያው ለመዝናናት ስታስቡ ሌላ ቦታ ሳይሆን የምትሄደው አዳማ ሂደክ ብትዝናና አዋጭ ነው ብዬ እላቸዋለሁኝ። በእርግጥ አዲስ አበባ ብዙ መዝናናት ቦታዎች አሉ። እንደነ እንጦጦ ፓርክ እንደነ አሉ የሚባሉ እና ግን ሳስበው ሳይ በቃ አዳማ ኢዝ ዘ ቤስት። አዳማ በቃ አንደኛ ቤስት ከተማ፣ ቤስት ሲቲ። አዎ እንግዲህ በጣም ወዷታል። አዳማ ትንሽ ሙቀት አላት እንጂ በጣም ምርጥ ከተማ ነች፣ የምትወደድ ከተማ ነች። ደግሞ ያው ያደግነው ሙቀት ሀገር ስለሆነ ጋምቤላ እንግዲህ 38 ዲግሪ ሴልስ ላይ ነው እና እንግዲህ አዳማና ጋምቤላ ስናነጻጽረው ያው አዳማ ቀዝቀዝ ይላል። ለኛ ቀዝቀዝ ይላል። አዎ እኔም ባይዘው እኔ ስለለመድኩ ነው መሰለኝ አዳማ ቆይቻለሁ። 4-5 አመት እዚህ ኖር ያለው እኔም ምንም ብዙም አልከበደኝም። ግን ያው አዲስ ለሆኑ ሰዎች ምናምን ለምሳሌ ከአዲስ አበባ ኖሮ ምናምን ለሚመጡ ሰዎች ትከብዳለች አዳማ። አክቹሊ እንደነ አሁን 5 አመት አዲስ አበባ ቆይቻለሁኝ። አዲስ አበባ እየኖርኩኝ ነው። ብርድ አለ አዲስ አበባ። ግን ያው እንደ ሲዝናሊ አንዳንዴ ያው ክረምት በመሆንበት ሰዓት አዲስ አበባ ቀዝቀዝ ይላል። በጋ በመሆንበት ሰዓት ደግሞ እንደ አሁን ራሱ አዲስ አበባ ያው ይሞቃል። ማታ ግን ትንሽ እንትን ትላለች፣ ቀዝቀዝ ትላለች። ግን አዳማ ላይ ትንሽ አስቸግሮኛል አለ ቢሮ ቢባል ቢምቢው ነው። ቢምቢ በጣም አስቸግሮታል። እና አጎበሩ ደግሞ እንዳለበስ እሱ ይጨንቀኛል፣ ያፍነኛል። እኔም አልወደውም አጎበር ምናምን በጣም ነው። ግን እኔ ለምን እንደሆነ ያላቅም ቢምቢ አንድ ቀን ነክቶኝ አያውቅም። ለምን እንደሆነ እኔ ደሜ አይወደውም መሰለኝ። ደም ይመርጣል። የሚጣፍጥ ደም ምናምን ነው። ኦኬ እና ቢምቢውን ያስቸገረው ቢምቢው መንገዱስ ምናምን መንገዱ እንግዲህ ያው አሁን በሀገሪቱ ኮንቴክስት ሲመጣ በኢትዮጵያ ውስጥ አሁን ከአዲስ አበባ ጀምሮ አዲስ አበባ ስትሄድ አሁን በቃ ሁሉም ቦታ ነው የተቆፈረ ያለው እና አዲስ አልሆነብኝም። ልማት ኮሪደር የሚባል በየከተማዎቹ ሁላ ስለገባ እስከ ጋምቤላ ድረስም እስከ ባህር ዳር ምነው አዳማ እንግዲህ ያው ገብቷልና ሳይ ከአንድ 3 ወር በኋላ ወይስ ከ2 ወር በኋላ ምርጥ
ምርጥ ጽድት ያለ ከተማ እንደምትሆን እርግጠኛ ነኝ 100%። አዎ እና እንግዲህ ያው ምንም አይልም እንዲህ ዝርርቅ ብሎ ብናይ በኋላ አሪፍ ሆናል ብዬ አምናለሁ። ባይዘው አዳማ በጣም ዝርርቅ ብላለች አሁን ላይ። ያው አዳማ መንገዱ ምናምን ፈራርሷል። ኮሪደር የሚባለው ነገር አለ እና ወደፊት ቢያንስ ከ5 ወር በኋላ 3 ወር 4 ወር በኋላ ከ2 ወር በኋላ ነው አሁን ስራው ያው በፍጥነት ነው እየሰሩ ያለ በፍጥነት ነው ስለሆነ እንግዲህ ማታ ነው የሚሰራውና ደስ የሚለው ነገር ለአቧራ ሰዎቹ እንዳይቸገሩ ምናምን ማታ አድርጎ ነው ከ12 ሰዓት ጀምሮ እስከ 2 ሰዓት ነው 3 ሰዓት ነው የሚሰራውና እንግዲህ በፍጥነት እየሰራው ስለሆነ ሜቢ ከ2-3 ወር ቢያንስ ቢሆን ነው በኋላ ከተማ የሚያልቀው እንደዚህ አስባለሁኝ። ምክንያቱም አስራሩ በጣም በፍጥነት እየሰራው ያለ አዎ ባይዘው በጣም እየፈጠኑ ነው ያሉት እና ከተማዋ ከዳር እስከ ዳር በፍጥነት እየተሰራች ነው። ማታ ነው የሚሰሩት ምናምን አቧራ ምናምን ለህዝብ እየተጨነቁ ማታ ላይ እየሰሩ ቀን የሚሰራሉ ማታ የሚሰራሉ እና ትንሽ ነገር ነው የቀረው። ለምሳሌ አታክልቱ ምናምን ነው የቀረው። ሌላው ነገር አልፏል። ኦልሞስት ያው የሳይክል መንገድ የእግር መንገድ ብቻ ነው የሚቀረው። ለዛ ነው አንዳንዴ ቴብል ላይ ስንቀመጥ እንዳሁን እዚህ ላይ አሁን ስታይ ትንሽ እንትን ይላል አቧራ ያስቸግራል። እኔ ደግሞ ደጅ ላይ እንደዚህ ደጅ መቀመጥ ይመቸኛል ይወዳሃለኝ። በቃ እንደዚህ እያየሁ ምናምን አየር እየወሰድኩኝ ይመቸኛል። ያው አቧራ ቢኖር ችግር የለም ያው ስለሚመቸኝ እንግዲህ ያው ይሄ የሀገሪቱ ጉዳይ ስለሆነ በቃ ምንም ችግር የለም ብዬ ነው ወስደው እና እንግዲህ ከ2 ወር በኋላ ደግሞ እቺን ከተማ ምን እንደምመስል ተመልሰን እናሳያችኋለን። ኢንጂነርም በጣም ማከብረው ሰው ነው በጣም እና ካሁን በኋላ ሲመጣ ልክ እንደ ልጁ ልክ እሱ ደግሞ እንደ አባቴ ወስደሃለሁ የጊዜ ጉዳይ ነው እንጂ ጋምቤላ ልንሄድ ነው። ጋምቤላ እና ሀብታም ሆኖ ነው የሚመለሰው እዚህ ሀገር። ኦኬ ፋሚሊያንስ እንግዲህ ጋምቤላ ሄደን ባለሀብት ሆነን ምናምን እንመለሳለን። እየጠበቃችሁ ምናምን የምር ጋምቤላ ወስዳለሁ እያለኝ ነው። እኔ ጋምቤላ ማየት ስለምፈልግ እንሄዳለን። በቃ እንግዲህ እንወዳችኋለን። ሰላም ሁኑልን። ኢንጂነርም ይወዳችኋል። ሰላም ሁኑልን ፋሚሊያንስ። ሰላም ባይ